ሆን ብሎ ነው ያደረገው ብለው እኔ ጫካ ወስደው ውሰታ የሚባል ጫካ ሙልጭ አድርገው በባህር ዛፍ እንትን ገረፉኝ ሁለቱ ወንድ ጓደኞች። ተስፋዬ ወይድኔ ሴቱኛ አልሰራም አልኩት። ምክንያት አለኝ ከኋላና ሴቱኛ አልሰራም ብየው ወጣሁ። ወጥቼ እሄዳለሁ ብሔራዊ ቲያትር ሄጄ ጋይ ጸጋዬ የብሔራዊ ቲያትር ዳይሬክተር ነበር። እኔ አላውቀውም። ዳይሬክተሩ የት ጋር ናቸው ብዬ ሲሉኝ ብሔራዊ ቲያትር አሳዩኝ፣ እዚህ ግባ አሉኝና ገባሁ። ገባ ተቀምጧል፣ ያው ይጽፋል። እንዲህ ቀን አይደለም ምን ፈለግህ አለኝ። አይ ሙዚቃ ልቀጠል ፈልጌ ነው አልኩት። አላውቀውም፣ አያውቀኝም። ከየት ነህ አለኝ። ከአዲስ አበባ ዩኒቨርሲቲ። ስንተኛ ዓመት? አይ ገና አንደኛ ዓመት ነኝ። እና አለ እናማ ሙዚቃ መስፈን ፈልጋለሁ። ሰዎች ደግሞ ገጠር እያለሁ ጥራውን ገሰሰ ነው ድምጽ እያሉ ያደንቁኛል እና ልቀጠል ነው አልኩት። እሺ እንዲህ ብሎ አየኝ። ውጣ ከዚህ ሳዘፍንለት ገና ሳልዘፍንለት ትምህርቴን ጨርሰህ ትመጣለህ አለኝ። ከዚያ እሱን እየረገምኩ አዲስ አበባ ዩኒቨርሲቲ ተመልሼ ገባሁና ሴቱን ሰራ አልሰራሁም ያልኩት። ተስፋዬ እስከ ነፍሱን ይማረው እንደ ያችን ብር ከፍዬ ቢሆን 15 ብር ደግሞ ነበረው አይሽ እዛ የሚሰጠን እሷን ሁሉ ጥዬ ነው እኮ የወጣሁት። ለምን መሰለሽ ሚስቴ ስራ አግኝታ አለችን ንፋታ የሚል ደብረ ማርቆስ ቲያትር ሰራው። የኔን ቲያትር እሱን ቲያትር ሴቱ ነው የሚሰራ የለም እንኳን አዲስ አበባ ዩኒቨርሲቲ እንኳን አይቻልም ነበር በነገርሽ ላይ። ሴት አክተር አልነበረ። አክተር አይደለም ሴት ተማሪዎች አክተር ሆናችሁ ስሩ ብትባይ ቢሉ ሻይ ለምን እንደሆነ አላውቅም። እንደ ውርደት ነው የሚቆጥሩት። እዛማ የባሰው ነው። አባቷ ይገላታል። እና እኔ ሴት ሆኜ ሰራሁ ያንን ቲያትር። ቆንጆ ነበር ግን መድረክ የለውም። መድረኩ አንድ ነው፣ መልበሻ የለውም። ልብሴን ለብሼ የምመጣው ከቤቴ ነው ዶርሜ ለብሼ እንደገና ጨርሼ ቲያትሩን ሰው አጨብጭቦ ምን ብሎ ስወጣ አንድ እንግዳ ፖሊስ አዛዥ ይሁን ምን ከኋላ ተከትሎ እኔ ስሎት ይሮጣል። እኔ ፀጉሬን እንትን ብያለሁ፣ ምን ፂም የለ ምን የለ ስል ስሎት ይሮጣል። ስቆም ይቆማል። ምን አባቱ ነው የሰውዬ ብዬ ኤንወይ በኋላ ቤት ደረስኩኝ። ጓደኞቼ ወጡና ምን አንድ ሰውዬ እየተከተለኛል ምን ፈልጎ ነው ሲሉ ውጡ አልኩና እነሱ ወጥተው ሲሉ ምን ሆነ ነው ሲሉ አይ እንደ ቆንጆ ልጅ አይቼ ስላልተዋወቃት ፈልጌ ነው ይለኛል። ሴት መስለው የምር ማለት ነው መስየው የምር ኧረ አባቷ ቢመጣ በጥይት ነው ብለው አባረሩት። እሱ አለብኝ አየሽ ያኔ ያ ፍራቻ እና አሁን እዚህ ስመጣ ደግሞ ተስፋዬ አሁንም ሴቱን ተጫዋት ይለኛል። በዚያ ምክንያት ነው። ለምንድን ነበር ሴቱን ተጫዋት ያለ ከሱ? ማን ተስፋዬ? አክቲንግ ጠፋ። የለም ሰው ተማሪው አይልም። ሴቶች ተማሪዎች በዛን ጊዜ በእኛ ጊዜ ማናቸውም ወጥተው መጫወት አይችሉም፣ አይፈልጉም። ትልቅ ክብር ውርደት ይመስላቸዋል። ለምንድን ነው ውርደት የሚመስላቸው? እንደ እናንተ አልመጣችሁማ በዛን ጊዜ ያኔ የቲያትር ዲፓርትመንት የለውም። የምናወራሽ እኮ በ59 ምናምን ዓመተ ምህረት የዛሬ 70 ምናምን 60 ዓመት እኮ ነው የማወራሽ። እውቀቱም የለም፣ ተማሪዎቹም ትንሽ ናቸው። በዛን ጊዜ ወጥቶ ቲያትር ሰርታ ደግሞ ከዚያ በኋላ እንዲህ ማለት በጣም አስቸጋሪ ነው እና በጣም የሴት ተማሪ እንትን አንዴ ደግሞ የሆነ የሴት ፋሽን ብለው የፈረንጅ ፋሽን ለማሳየት ወጥተው ሴቶቹ ትንሽ በሎሚ ደብድበናቸዋል በምናምን እና አለህበት ከድብደባው ላይ? አይ እንኳን አልነበርኩም ግን አካባቢው ላይ ነበርኩና ኤኒዌይ
ተጽዕኖ ስላለ ቲያትር መስራት በጣም በጣም አስቸጋሪ ነበር ለሴቶቹ። ለዛ አይሰሩም ነበረ። እሺ ከዛን ተመልሰህ ወደ አዲስ አበባ ዩኒቨርሲቲ ተመለስክ ማለት ነው? ከጸጋዬ መልስ አዳማ ተመልሼ ዩኒቨርሲቲ ገባሁ። ከዛ እንዳልኩሽ ነው ተስፋዬም ጋር ተጣልቻለሁ። ወዲያው ምን መጣ መሰለሽ፣ ኢትዮጵያዊው ሼክስፒር ማን ነው የሚል ዩኒቨርሲቲ ግጥም ውድድር ተደረገ። ያዘጋጀው የመንፈሳዊ ኮሌጅ ነበር የዛን ጊዜ እና እዚያ ውድድር ገባሁ። እንዲያውም ያኔ ገና ዩኒቨርሲቲውንም ጆይን አላደረኩም ነበር። እንዲያውም አላደረኩም። በደ ማርያም ነበርኩ። በደ ማርያም ሆኜ ነው። ልክ ነው። እና እንዴ ልግባና ልወዳደር ብዬ ብል እኔ ግጥም እችላለሁ ልግባ። ለካ ዩኒቨርሲቲ የፈርስት ይር ሆነሽ ሰከንድ ሴሚስተር ላይ ክርስማስ ግራጁዌሽን የሚባል አለ። እናንተ ጋር የለም መሰለኝ፣ እሱ አልደረሰም። መሀል ላይ ፈተና አለ። ፈተናውን የወደቀ በሙሉ ግማሽ በግማሽ የሚባረርበት ጊዜ ነው እና ያንን ያላለፈ ክርስማስ ግራጁዌሽን ያላለፈ እንደ ሙሉ ተማሪ አይቆጠርም። እንኳንስ በደ ማርያም ሆኖ እና ልግባና ልወዳደር ስል ሳቁብኝ። አይሆንም አሉ ጓደኞች አለ መምህራኑ ሳቁብኝ እንጂ። እና አንድ አለማየሁ ሞገስ የሚባሉ ፕሮፌሰር ነበሩ። ከየት ነው የመጣኸው አሉኝ። ከእንደዚህ አይነት ቦታ ነው አልኳቸው። ትችላለህ ግጥም? አዎ። ግን ስምህንም እንትንህንም አትናገር። እሳቸው አወዳዳሪ ነበሩ፣ ፕሮፌሰር ናቸው። እንካ ይችን ቁጥር ይዘህ ቁጥርህ ሲጠራ ውጣና ግጥምህን አንብብ አሉኝ። ልክ ቁጥሬ ሲነሳ ሲጠራ ወጣሁና ነበብኩ። አካኬ ዘራፍ ብዬ ስወጣ አንደኛ እኔ አልወጣም እንዴ? ከሌላ ከዩኒቨርሲቲው ጠቅላላ ዋንጫ ተሸለምኩ። የትኛው ነው ልጅሽ የሚል ግጥም ነው፣ በጣም ቆንጆ ግጥምና ከዛ ያንን ዋንጫ ያዝነ በደ ማርያም በዛን ጊዜ ይንቁን የነበሩ የዩኒቨርሲቲ እንትኖችን ሁሉ ዋንጫውን ይዘን ሆ ብለን በዚህ በአምስተኛው በር ወጠን እቴጌ መነን ትምህርት ቤት የሚባል አለ ከጀርባ ያው እነሱ ጋር ሄደን ሴቶቹ እንዲያዩን ብለን ጨፈርነ። ከዛ እንደገና በዩኒቨርሲቲ ገባነ። በጣም ትልቅ አንድ ወር ጠረጴዛ ወጥቶ እንትኑ ላይ ተቀመጠ፣ ትምህርት ቤቱ ላይ እና ዋንጫው ነው እና በዚያ አሁን ፖፑላር እየሆንኩ መጥቻለሁ። ያኔ እናንተ ዛሬ የለም እንጂ ፉድ ኮሚቴ የሚባል ነበር። የተማሪዎችን ምግብ እየቀመሰ ትክክል ካልሆነ እንደ ተማሪ ተወካይ እሱ ላይ ደግሞ ተመርጬ ገባሁ። የፉድ ኮሚቴ እንትን ሆንኩኝ እና ዩኒቨርሲቲውን ማነቃነቅ ጀመርኩ። ምንም እኮ የለኝ ባዶ ነኝ እኮ እና ለካ ፖሊስ እና ንጉሱ እንትን በደንብ ያጠናናል። ከዛ እንደገና አዲስ አበባ ዩኒቨርሲቲ ጆይን ሳደርግ ቶርች የሚል ጋዜጣ ነበረ። የቶርች ጋዜጣ ደግሞ በኤዲቶሪያል ቦርድ አባል ሆንኩኝ። ዩኒቨርሲቲ ገና እንደገባሁ ወዲያውኑ የሾላ ኮንሰንትሬሽን ካምፕ የሚል የወሎ ረሀብተኞች ከወሎ እየመጡ የአፍሪካ አንድነት ስብሰባ ስለነበረ ያንን ስብሰባ እንዲያደናቅፉ ተብለው እየተሰበሰቡ አንድ እቴጌ የሽመና ክፍል የሚባል ኮተቤ አካባቢ አለ፣ እዚያ ውስጥ ይታጎራሉ። ሌሊት ሄደን ያንን ፎቶግራፍ አንስተን ወጥተን ሰላማዊ ሰልፍ ጠራን። ትልቅ ሰላማዊ ሰልፍ አፍሪካ አንድነት እየተካሄደ እዛ ፖሊስ በር ሰብሮ ገብቶ የመጀመሪያ ጊዜ በኢትዮጵያ ታሪክ የንጉሱ ፖሊሶች በር ሰብረው ገብተው ተማሪውን የደበደቡት የዛን ጊዜ ነው። 4 ኪሎ ነበረ። እንክት አድርገው ደበደቡ። እኔን ለካ በደንብ አጥንተውና አናቴን ገምሰው 2 ወር ከምናምን ፖሊስ ሆስፒታል ተኛሁ። እዛው ፖሊስ ሆስፒታል
ከዚያ ስወጣ ዩኒቨርሲቲ ተመልሼ አልገባም ብዬ ቀረሁ። በዚህ ምክንያት ሰከንዲር ላይ ነው ጥዬ የወጣሁት። ከዛ ወደ ዩኒቨርሲቲ መመለስ አልቻልኩም። ኮተቤ ሃይ ስኩል ነበረ የዛን ጊዜ ሁለተኛ ደረጃ ትምህርት ቤት፣ እዛ መምህር ሆኜ ተቀጠርኩ። ምን መምህር ነበር? የስነ ጽሁፍና ቋንቋ መምህር። እዛ ምጄ ቲያትር ቡድን አቋቋም። በጣም ቆንጆ ቲያትር ቡድን። በአመቱ ደግሞ ያ ትምህርት ቤት የዩኒቨርሲቲው አመፅ ቀስቃሽ ተብሎ ተጠራ። ተከታይ ተብሎ በጣም በጥባጭ ክፍል ነበር። እነ መንግስቱ ለማ የተማሩበት ነው። አፈወርቅ ተክሌ የተማረበት ነው። እነ ከተማ ይፍሩ ትልልቅ የንጉሱ እንትኖች የተማሩበት ትምህርት ቤት ነው እና በጥባጭ ተብሎ እሱ ደግሞ ወደ እንዲህ በአመቱ እኔ በገባሁ በአመቱ መጥፎ እድሌ ነው ማለት ይቻላል። ምን ተዋለ መምህራን ማሰልጠኛ ተብሎ ተቀየረ። ለምን? የንጉሱን ተቃዋሚ ያለበት ተቃዋሚ? አዎ፣ ተማሪው እዛ የሚገባ ተማሪ በጥባጭ ነው። ትልቅ ቤተሰብ ትልቅ መኳንንት ልጅ ነው ከየሀገሩ እንትን ተብሎ የሚመጣና የሚገባው እና ይሄ ነገር ትምህርት ቤቱ መቀየር አለበት ተብሎ ስሙ ተቀየረ። እንትን ሆነ፣ የመምህራን ማሰልጠኛ ሆነ። እኛ ወደ ሌላ ቦታ ተዛወርና መምህራኑ ስንሄድ እንግዲህ የመጣው ዋናው ስንዛወር ንጉሱ ባሉበት ቲያትር አሳዩ ተብለን የቲያትር ቡድን አቋቁም ያለው አላልኩሽም? የኔ ቡድን አንድ ቲያትር አሳይ፣ ሙዚቃዊ ድራማ። ስሙ ምንድነው? የትኛው ነው ልጅሽ የሚል ነው። በጣም ኢንተረስቲንግ። ንጉሱ እዛ ኦፕን ኤር ነበረ። እሳቸው ለራስ ምሩ ቁጭ ብለዋል። መኳንንቱ ምኑ ቁጭ ብሏል። እኛ እዚህ ታች ወርደን ነው የምናሳየው። በጣም ቆንጆ ቲያትር ነው። የትኛው ነው ልጅሽ የተመራመረው ለሀገርሽ ደጋፊ ሆኖ የነበረው ዛሬስ የምንለው ይላል። በዜማ ነው። እኔ ነኝ ይላል። እንደኔ ከራባት ምናምን ያደረገ እኔ ነኝ ልጅሽ ሳይንስን ቴክኖሎጂን ምን ይማር ያ ደግሞ ያረ የለም እኔ ነኝ መሰረቱን የሰጠሁሽ እኔ ነኝ ይላል። ደግሞ ያኛው እንደዚህ ብለው መጨረሻ ላይ ይታረቃሉ። ንጉሱ በጣም ወደዱት። በጣም አርቲስቱን በሙሉ ገነት ሆቴል የሚባል ሆቴል ራቱን እንዲበላ ጋበዙት ንጉሱ ኃይለ ሥላሴ። አዎ፣ እሺ። እኛም ተጋብዘን በላን። ከዛ የመጀመሪያ ጊዜ አብዬ መንግስቱንና አፈወርቅ ተክሌን የተዋወቋቸው እዚያ ነው። ይህን ቲያትር ሲያዩ አበዱ። መንግስቱ ከዛሬ ጀምሮ የማይለዩኝ አባት ሆኑ። አፈወርቅ ተክሌ ቤቱ አንጠልጥሎ ቤቱ ይወስዱኝ ጀመረ። ኤኒዌይ በጣም ትልቅ እንትን ሆነ። በኋላ በአመቱ መንግስቱ ለማ ስኮላርሽፕ ፈልገው ነጻ ትምህርት ወደ ሩሲያ የላኩኝ እሳቸው ናቸው። በዚህ ቲያትር ምክንያት ማለት ነው መሆን አለበት እንግዲህ። እና አንድ አመት አብረውኝ በዛች በቮልክስዋገን መኪናቸው ይዘውኝ ማታ ትምህርት የለ ምን የለ ከእሳቸው ጋር ነው በቃ። እሳቸው ግጥም ያነባሉ፣ እኔ ያዳምጣለሁ። እኔ ሳት ብሎኝ አንዲት ግጥም ብገጥም ቱር ይናፋል። አንተ እኔ ፊት ነው እንደ ግጥም ብታነብ ይሉኛል። ዝም ነው በቃ። አንድም ግጥም ሳላነብ እሳቸውን ብቻ እያዳመጥኩ የእሳቸውን እየተማርኩ አንድ አመት አብሬያቸው ቆየሁ። አፈወርቅም እንደዚያው። መጨረሻ ላይ የደራሲያን ማህበር ዋና ጸሐፊ ስለነበሩ ስኮላርሽፕ ፈልገው እኔም አስገኝቼ ነበር። ለነገሩ ስኮላርሽፕ በአሜሪካን ሀገር አያስፈልግም አሉ። አንተ ስነ ጽሁፍ መማር አለብህ በተለይ ቲያትር ብለው ወደ ራሻ የላኩኝ አቶ መንግስቱ ናቸው። ከራሻ በፊት አሁን ያኔ የወጣትነት ጊዜ ነበረ ለእናንተ አይደለም? አዎ። እንዴት ነበረ የጋሽ ወጣትነት? እንዴት ነበር? እኔ ምንም አላውቀውም። ይኸውልሽ ምን መሰለሽ፣ ከኤሌመንተሪ ጀምሮ አባቴ ኮርኩመው ይዘው መጽሐፍ እንዳነብ ነው ሲያደርጉኝ የኖሩት።
ከአባቴ ስለይ ሄጄ ደግሞ የማደርገው ወይ ለሰንደቅ ዓላማ ግጥም ስጽፍ ወይ ለፍቅረኞች የፍቅር ግጥም ስጽፍ ነው የምውለው። ይታይሽ ወጣትነት ለራሴ እንኳን አንድ ገርል ፍሬንድ አልይዝም እንዴ እንደው በሌላው ቢቀር ያን ሁሉ ግጥም እየገጠምኩ እኔ እኮ ገርል ፍሬንድ የለኝም። እንዴት እንጃ ምንም ትዝ አይለኝም። አይኗ በጣም ጥሩ ከውሃ የጠራ እንደ ጠፍ ጨረቃ ሌሊት የሚያበራ ጥርሷ ደስ የሚያሰኝ ከወተት የነጣ ለተመለከተው በህልም የሚመጣ ስለ እሷና ስለ እሱ ስጽፍ ውላለሁ። ስለ ራሴ ምንም አውቀው ነገር የለኝም። ምንም አይስዌር። ሃይስኩልንም እንደዛ ነው የጨረስኩት። ሃይስኩል እንዲያውም ጥሩ እየጻፍኩኝ ብዙ ትንሽ ገንዘቡንም ከፍ አድርጌው ነበር 25 ሳንቲም አድርጌው ነበር እና ሁለት ከዳንግላ አብረን የመጣን ተማሪዎች ከደብረ ማርቆስ ሴት ወጣቶች ጋር ፍቅር ይዛቸዋል እና ግጥም ጻፍልን አሉ። ጥሩ ግጥም ጻፍኩላቸው። ግን ከውስጡ መስቲካ ጦር መስቲካ ያለው እሱን እናረግና በፖስታ አሽገን ስሟን ጽፈን ነው የምንለቀው። ያንን ደግሞ ማድረገው እኔ ነኝ። እነሱ እንኳን ቢያደርጉት ለካ አንዱን ግጥም የአንደኛዋን ፖስታ በሌላው የሌላዋን በፖስታ ላይ አርጌ ሳላይ እንትን ብየዋለሁ። ተቀያይሯል። ደብዳቤውን ሲያነቡ አካኬ ዘራፍ ይላሉ ሴቶቹ። ሆን ብሎ ነው ያደረገው ብለው እኔ ጫካ ወስደው ውሰታ የሚባል ጫካ ሙልጭ አድርገው በባህር ዛፍ እንትን ገረፉኝ ሁለቱ ወንድ ጓደኞች። በነገሮች ላይ ከዚያን ቀን ጀምሮ እንትን ግጥም የሚባል የፍቅር ግጥም የሚባል ይሄ የምታዩ ቮሊዩም አላለም አንዷ እንኳን አታገኛትም። አንድ የለውም። አቆምኩ እንዴ ስለገረፈው ብቻ ብሩ አሪፍ አልነበረም? ብሩ የትኛው ብሩ የሚከፍሉ ሳንቲም 25 ሳንቲም ነው አያልኩሽ። ያኔ ዋጋ ካለው ብዬ እኮ በጣም አለው። ከዱላው አይወጥማ ምን ማለት ነው? ቀላል ግርፊያ መሰለሽ ደም ሁሉ እስከሚወጣ ድረስ እኮ ነው። በደንብ አድርገው እኮ ነው የገረፉኝ። ቢቀርብኝ ሳልኩ አቆምኩ በቃ። ከዛ ቀረ ግቢ ስገባ ሳይ ምንም አልነበረም። ይሄ ዩኒቨርሲቲ ውስጥ የፍቅር ኧረ በጭራሽ ትዝም አይለኝ አልኩሽ እኮ። ከዛ ራሽያ ሄድክ? እንግዲህ ራሽያ ደግሞ በጣም የሚገርምሽ ነገር አንደኛ የላከኝ የኢትዮጵያ ደራሲያን ማህበር ነው። ሁለተኛ የሄድኩት ገጣሚ ተብዬ ፕሌይራይት ምናምን ተብዬ ነው የሄድኩት። ሶስተኛው ኢትዮጵያዊ ሼክስፒር ተብሎ ኢትዮጵያዊ ማን ነው ፖኤት ተብሎ ዘሩ ኢትዮጵያዊ ነው የተባለ ፑሽኪን የተባለ የሩሲያ የስነ ጽሁፍ አባት የአዲሱ ስነ ጽሁፍ አባት የሩሲያ የአዲሱ ቋንቋ ፈጣሪ ተብሎ የሚጠራው ፑሽኪን ዘሩ ኢትዮጵያዊ ነው ይባላል። ደሞም ነው። አሁን እኔን ያዩኝ በዚያ መልክ ነው እና በጣም በከፍተኛ ደረጃ ነው የተቀበሉ። በጣም እና በጣም በተንደራቀቀ ህይወት ነው የኖርኩት። በሄድኩኝ በ6 በ4 በ5 ወር ቋንቋውን ወዲያው ችልዬ የሞስኮ ሬዲዮ ፕሮግራም ተሰጥቶኝ የሞስኮ ሬዲዮ የአማርኛ ፕሮግራም ውስጥ በሳምንት 2 ፕሮግራም እንዳቀርብ ተደርጎ የገጣሚው ደብተር የሚል በጣም ለአንድ 10 ዓመት ነው 9 ዓመት የሰራሁበት የግጥም እንትን ተሰጠኝ ማለት መድረክ ተሰጠኝ። የሬዲዮ ፕሮግራም ተሰጠኝ። በጣም ብዙ ነገሮችን ያስተላለፍኩበት። ከዛ እንደገና ፕሮግሬስ ፓብሊሽንግ ሃውስ ደግሞ ማስተርጓሚነት ደግሞ እንደገና በትርፍ ጊዜ ማስተርጉመው እና በጣም እንትን ያለኝ ጊዜ ነበር። ከዛ ሚስትም ያገባሁት እዛ ነው። የመጀመሪያ ሚስቴ ነው ያገባሁት። ከሞስኮ ማነው ኮተቤ ቲያትር ከፍቼ ነበር አላልኩሽ? ቲያትር የእሱ መሪ ነበረች እና ደብዳቤ ጽፋልኝ ነው እንግዲህ ያኔ ደብዳቤ
ውጭ ስትሄጂ ይጽፍልሻል። ምን ጻፈች? ዩኒቨርሲቲ ማነው ሃይ ስኩል እንትን ማትሪክ የሚባል ነገር ተፈትና ወድቃለች። እኔም ይኸው ማትሪክ ወድቄ ከዚህ በኋላ ስራ ፍለጋ ላይ ነኝ ያለው ምናምን የሚል አለ አይደለም። በኋላ እኔ ደግሞ ምን አልኩ፣ እንግዳው እንዳከሆነ ወደ እኔ ላምጣሽ ወደዚህ ወደ ራሽያ አልኳት። ተስማማች። ሩሲያኖች ያኔ ፈቃድ ያልኩትን ነገር መፈጸም ምንም ቀላል ነው ለነሱ። ትምጣ አልኳቸው፣ መጣች። እሺ በቃ ተባባን። በአመቱ ተጋባን። በአመቱ ልጅ ወለድ ከራሽያ ውስጥ እዛ ውስጥ በዛ መሀል ብዙ የፍቅር ደብዳቤዎች ምልልሶች ነበሩ ወይስ ምንም? እሷ የሆነ ነገር ደብዳቤ ግጥም ጽፋልኛለች ይመስለኛል። አዎ እኔ ግን ምንም ግጥም የሚባል ነገር ተውዋልኩሽ እኮ። ከዛ መገረፍ በኋላ እንዴ ትዝም አይለኝ። አሁንም በልብትኝ አልችልም። የፍቅር ሲሆን ነው ግን የማይሆነው። የፍቅር ሲሆን ነው። የኢትዮጵያ ችግር ካለማ አሁንም እጽፋለሁ በጣም ኦፍ ኮርስ። ከዛስ እንዴት ነው? እስኪ ስለ ባለቤት ያኔ ራሽያ በነበርክበት ሰዓት የነበረውን ህይወት በደንብ ንገረኝ እስኪ። ሩሲያ ሆነን እንግዲህ ከዛ በኋላ ያው ትዳር መሰረት፣ ጥሩ ቤት ሰጡን፣ በክብር ነው የሚያኖሩን። እሷም ትምህርቷን ቀጠለች። ልጅ ወለድን። ተዋነይ የሚባል ልጅ የመጀመሪያ ልጃችን እና ገርምሽ ነገር ነው። እየተማረች ነበር የወለደችው እና ከዛ ምንም ችግር አልነበረም። ብትፈልግ በሳምንት ብትፈልግ በወር ልጁን መቀበል ትችላለች። ልጆቹ የሚያሳድገው መንግስት ነው። ልጁን አንቺ ሄደሽ አይተሹ መምጣት አጫውተሹ መምጣት ነው። ከዛ በኋላ እኛ በየሳምንቱ እናመጣው ነበር ቤታችን። ማለት ወልዳችሁ ወልደን ለመንግስት ነው የሚሰጠው ነው? መንግስት ነው የሚያሳድገው። ለምን? ተማሪ ነሽ አንደኛ፣ ሁለተኛ ጊዜ የለኝም ብለሽ ካልሽ እዛ ያሳድጉልሻል። እየሄድሽ ቼክ ታደርጊዋለሽ። ብትፈልጊ በቀን ብትፈልጊ በሳምንት እንደ እኛ ግን አናገኘውም ነበር። ይሄ የራሽያ ባቡሽካ የሚባሉ አሉ አያቶች ልጅ የሚናፍቁ እና ተራ ገብተው እነሱ ነበር የሚወስዱት ልጁ በቀን እና ያሳደጉት ራሽያኖች ናቸው ማለት ይቻላል። እና እዛ አደገ። ከዛ ያው ኖረን ወደ ሀገራችን መጣ። እንዴት ወደ ኢትዮጵያ የተመለስክበት አጋጣሚ? አይ ቲንክ ከጋሽ ጸጋዬ ነው አይደለ መጥቶ? አዎ እንግዲህ ያው እኔም ትምህርቴን ቀጠልኩ። ከማስተርስ በኋላ ፒኤችዲ የሚባል ነገርም ጀምሬ ጨርሼ ነበረ። ልጨርስ እና ለወረቀቱን ልቀበል ስል ጸጋዬ አብዮቱ ፈነዳ። አብዮቱ ሲፈነዳ ጋሽ ጸጋዬ መጣ እና ያው ያኔ ያባሩኝ የነበረ ልዝፈን ስለውም ቢብሎኝ አልነበረ። ያችንም ትዝ አላለችውም፣ እኔም ትዝ አላለኝም። እሱ መሆኑንም አላወቅኩም ለነገሩ። እና መጥቶ ኤምባሲ ትልቅ ግብዣ ተደርጎልን ና አለኝ። ከዚህ በኋላ ብቻዬን ነኝ። አብዮት ስትሉ ከረማችሁ፣ አብዮቱ ፈነዳ፣ እናንተ ደግሞ ወደ ኋላ አላችሁ እና ኑ አለን። እኔ እንግዲህ ምንም ላደርግ አልችልም። የጀመርኩትንም ትምህርት ጥዬ ከእሱን ተከትዬ ወደ አዲስ አበባ መጣሁ። ቀላል ነበር መመለሱ? መምጣቱ ቀላል ነበረ፣ ግን ብዙ ነገሮች ነው የምትተሹ የምትመጪ። እንዳልኩሽ ቤተሰብ አለ፣ ልጅ አለሽ፣ ስራሽን ጥለሽ ነው የምትመጪው። 2 ስራ ነበረኝ እኔ እና ሁለተኛ ደግሞ ምን እንደሚጠብቅሽም አታውቂም ስትመጪ። ደግሞ ሎጂኩ ልክ ነው። አብዮት ብለናል። አብዮት መጣ። አሁን አብዮቱን ያልጠየቁ ሰዎች ናቸው እየመሩት ያሉት እነ ጸጋዬና መቅረቱ ወደ ኋላ መቅረቱ ደግሞ ትክክል አይደለም። ስለዚህ ተከትለን መጣለ ገባን። እንዳልኩሽ እኔ ጋሽ ጸጋዬ ጋር የቲያትር ጥበባት ድርጅት ኃላፊ ሆንኩኝ። እሱ ቋሚ ተጠሪ ነበረ ያኔ ምክትል ሚኒስቴር ማለት ነው። እና ብዙ ስራዎች ለመስራት ሞክረናል።
ያ ያልኩሽ ናይጄሪያ የታየውን ሙዚቃዊ ድራማ ትግላችንን የሰራ ነው የሰራሁት ከሌሎች ጋር ሁኜ የዛን ጊዜ ነው። ያን ሰርተን ወደ አገራችን ስንመለስ ገባን። በ6 ወይም በ8 ወሩ ነው መሰለኝ። ምንም ሳናውቅ እኔ ራሴ አላውቅም። እኔንና ጋሽ ጸጋዬን ደርግ እስር ቤት ወስዶ አጎረ፣ ታሰርን። እናንተ ራሱ ለደርግ መምጣት አስተዋጽኦ ነበራችሁ አይደል? እንዴ ነበረን ማለት ይቻላል። አሰረን። እሺ ታስረን እኔ እንግዲህ ምንድን ነው የታሰርንበት ምክንያት ብለንም ጠየቅን። ጋሽ ጸጋዬ ያው አንድ የደርግ አባል ሰድቦ ነው ተባለ። ያው የታወቀ ነው እሱ ስድቡ። እኔስ እሺ ምንድን ነው ስል እኔ ደግሞ ሻጥር በየፈርጁ የሚባል ቲያትር አለን ዓለም ፀሐይ ወዳጆ የሰሩበት እና አነወጋየሁ እዚያ ላይ ደርግ ምን ይል ነበረ? ህዝባዊት ዲሞክራሲያዊት ሪፑብሊክ ኢትዮጵያ በትግላችን ትገነባለች የሚል መፈክር ነበረው። እና እንኳ ልጅ ነኝ። እኔ ደግሞ ያንን ህዝባዊ ዲሞክራሲያዊት ሪፑብሊክ ኢትዮጵያ በደርግ መቃብር ላይ ትገነባለች የሚል ደግሞ ጨመርኩበት። በማን መቃብር ላይ? ያለ ደርግ። ዝም ብሎ ጀብደኝነት ነው እንጂ እንደዚያ ማለት አልነበረብኝም። ኤኒዌይ እኔም በዚያ ምክንያት ታሰርኩ። ጸጋዬም በጥሩ ምክንያት ታሰረ። በስድቡ ትንሽ አለፉን። ካለፉን በኋላ በይቅርታ ለቀቁን እልሻለሁ። እስር ቤት እንዴት ነበረ የእስር ቤት ቆይታችሁ? እስር ቤት ገና ስንገባ ጀምሮ በጣም ወዳጄ ነው የምወደው ገጣሚ እንትኔ ማን ነው ነብዩ ይመስለኛል። እሱ አስተባብሮ ነብዩ ነው አስተባብሮ ገና ስገባ መድረኩ ላይ አንድ በቀይ እንትን የተጻፈ ጽሑፍ አነበብን እኔና ጸጋዬ እና ምን እንደሚለው ያኔ እሳት ሲነድ የሚል ቲያትር ታይቷል። የኔ ጋሽ ጸጋዬ ይዞ መጥቶ ከራሽያ ራሱ ተሸክሞ አምጥቶ ገብረ ክርስቶስ ዲዛይን እንዲያደርግ ተደርጎ አባተ መኩሪያ እንዲያዘጋጀው ተደርጎ እሳት ሲነድ የሚል ቲያትር በጣም ትልቅ ፖፑላር የሆነ ቲያትር እየታየ ነበረ። አላ ያነደድከው እሳት ያቃጥልህ ግለቱ አብዮታዊው ምሁር አያልነህ ሙላቱ የሚል ተለጥፎ እንዲቀና ስል ያንን እናያለን። እኔም ጸጋዬ በጣም ይደነግጣል። አስበላህን አለኝ። አይ ገና ከዛ ደህና ወረድ ስንል ደግሞ ወደ ጎን በኩል በሀሁ ነው የተነደፍኩት ይላል። የጸጋዬን ቲያትር ደግሞ የሚሰሩ ደግሞ ልጆች እዛው ላይ ደግሞ ግማሾቹ ይሄ ሳልኩት እኔም ግን በኋላ ግን በጣም በክብር ነው የያዙን። በጣም እና በጣም ጥሩ በክብር ነው የተቀበሉን እና በጣም በጥሩ ህይወት ነው እንትን ያለው። ግን ጥያቄው ከውጭ የሚመጣልን ከቤት የሚመጣልን ምግብ አንበላም ነበር እኛ። ኮሚቴ ነው። ኮሚቴው በአንድ ቤት ውስጥ ወደ 60 እስረኛ ነው ያለው። እቺ በብታክል ይሄንም አያክልም እና ግማሹ ይቆማል፣ ግማሹ ይተኛል። እኛን ግን ፈቅደውልን ተኙ ተባለ። ሁልጊዜም ተኝተን ነው። ነገር ግን የሚመጣልን ምግብ ደግሞ በኮሚቴ ነው። ኮሚቴው እጣ አለው። እጣ ይደለድልና አንቺ ቅልጥም መጥቶልሽ ከሆነ ሽሮ ከደረሰሽ ሽሮ ነው የምትበይው። ከቤት የመጣልሽን አታገኙም። ጋሽ ጸጋዬ አበደ። ሁሌ ቅልጥም ነው ለሱ። እሱ ጋር ቅልጥም ነው ይመጣል ሁልጊዜ እና እኔ እናገራለሁ አለ ጸጋዬ የሚለው የመጣልኝን ምግብ ራሴ ነው የምበላው ነው። ኮሚቴው ደግሞ የሚለው ይሄ ድሃ ሀብታም መለያ ቦታ አይደለም፣
እጣ ነው የሚወስንህ ነው። እና እንዴ እጁን አወጣና ክልክል ነው እንደዚህ መናገር። ደግሞ ደብዳቤ ጽፈሽ እኔ ሽሮ ነው የምበላ ቅልጥም አትላኪልኝ ብለሽ መጻፍ አትችይም። ለምን ደብዳቤው የሚያልፈው በኮሚቴው በኩል ነው፣ ተነቦ ነው። እንዴት አድርገው ወጥረው እንደያዙ እና ተው እያልኩት ተናገረ። ወደኔ ያመኛል እንዴት አድርጌ ነው ይሄንን ግቤን ማልበላበት ምክንያት ምንድን ነው አለና ብድግ አለ። ምንድን ነው አሉት? አይ በቃ ያኔ ብዙም ሰዎች ያውቁት ያው የታወቀ ነው ጸጋዬ፣ ከዛሬ ጀምሮ የእርስዎ ምግብ ይሰጥዎታል ተባለ። እኔም ነፃ ወጣሁ። እንዴ ግን የእስር ቤት ህግ ነበረው ማለት ነው? ህግ ነው የእስር ቤቶቹ ህግ፣ የራሱ ህግ ነበረው። አሁን ከዚህ ሌላ የምታስታውሰው የእስር ቤቱ ህግ? አዎ የእስር ቤቱ ህግ ጮሆ መናገር አያስፈልግም፣ ኮሚቴው የሚለውን ነገር መስማት። ያ ኮሚቴ ጠቅላይ ዋናው ዲክቴተር እንትኑ ነው። የእስር ቤት ኮሚቴው የፈለገውን ማዘዝ ይችላል፣ የፈለገውን አድርጎ ያለሽን ማድረግ ትችያለሽ። እና ኮሚቴው ትልቅ ኃይል ያለው ነው። ማን ነው ኮሚቴውን የሚመርጠው እስር ቤት ውስጥ? እስር ቤቱ ራሱ ተመንቶ ነው። እስር ቤቱ የሚያስረው መንግስት አይደለም፣ እንትኑ እስረኞቹ ናቸው የሚመርጡት። ኦኬ ያኔ ሶሻሊዝም እስር ቤት ውስጥ ነግሶ የለም። ያው ሶሻሊዝም በእንጂ ያው ዲክቴተር እኮ ነው ያለው። አንድ አይነት ነው። ስለ አብዮት ምን ታስባለሽ? እስኪ አብዮት ምንድን ነው? እንደኔ ላለ ወጣት ምንድን ነው? ያኔ የነበራችሁ ደማችሁን እስር ቤት እስክትገቡ ብዙ ወጣት የተቀጨበት ዘመን ነው። እንዴት ትገልጿለህ? አንደኛ ከዘመኑ ጋር ማያያዝ ያስፈልጋል። ይህንን አብዮት አሁን ካለሽበት ሁኔታ ላይ ቆመሽ ደግ ነው መጥፎ ነው ማለት አትችይም። በዚያን ጊዜ የነበረው ሁኔታ በጣም አስቸጋሪ ነው። መንግስቱ እና በገጠር የፊውዳል ስርዓት እንዲመሩ በነበሩ ሰዎች ልጆች የተወለዱ ናቸው። ሁኔታውን የሚያውቁት እነሱ ናቸው። እና እንደዚህ አይነቱ ቅድም እንዳልኩሽ ማመልከቻውን ሲጽፍ ከገበሬው ጋር ሲወጣ ሲወርድ ምን ሲል ያየው የገበሬውን ችግር ያየ ስለሆነ በአብዛኛው ሪቮሉሽኑን የደገፈበት ዋናው ምክንያት መሬት ለአራሹ አሁን ለምሳሌ በዛ እኔ በነበርኩበት አካባቢ የመሬት ጥያቄ ይህን ያህልም ችግር አይደለም። ለምን በአባት ነው የሚሄደው፣ በዘር ነው የሚሄደው እንጂ ፊውዳል እንትን ብሎ ወይም አንድ የባላባት ስርዓት መሬትን በሙሉ በቁጥጥር ስር የሚያደርግበት የለም። ግን ቢሆንም መንፈሱ የነበረው የስርዓቱ ፊውዳል ኋላ ቀርነት ይሄ ራሱ አንድ ትልቅ ችግር ፈጣሪ ነው ብሎ ያምናል ወጣቱ። በተለይ በደቡብ እና በሌሎች ሀገሮች እንደሆነ ደግሞ የተወሰኑ ሰዎች የተወሰኑ ሀብታሞች ናቸው ወይም የንጉሱ ጭሰኞች፣ የንጉሱ አማካሪዎች፣ የንጉሱ ሹመኞች ናቸው መሬትን በቁጥጥር ስር ያደረጉ እና ይሄ ለአዲሱ አመራር ለአዲሱ ትውልድ አጥጋቢ አልነበረም። አንድ እንዳልኩሽ ነው ከኮሎኒ የወጣው የአፍሪካ መሪዎች አዲስ ፕሮግሬሲቭ መንገድ ሶሻሊዝምን የሚከተሉ ኔሬሬን ምናምን የነሱ መንፈስ አለ። ሁለት የፊውዳሉ ስርዓት በአይን የሚታይ በእጅ የሚጨበጥ ደግሞ የኢኮኖሚ የፖለቲካ ጭቆና በሀገሪቷ ውስጥ ያካሄድ ነበር እና ያንን ለመለወጥ የነበረው አማራጭ አብዮት ማካሄድ ነበር። አብዮት ደግሞ ስር ነቀል የሆነ ለውጥ ማምጣት ማለት ነው። ስር ነቀል የሚባለው ደግሞ የመሬት ጥያቄ ነው። የመሬት ጥያቄን ከፈታሽ ሌላው ይፈታል የሚል ነው ትልቁ እንትኑ። መሬትን በህዝቡ እጅ በገበሬው እጅ ካስገባሽ የሌሎች ችግሮች መፍትሄ ሊገኝላቸው ይችላል የሚል አቋም ስላለ መሬት ላራሹን ቅድሚያ ይዞ የተነሳ አብዮት ስለሆነ የናን ጊዜ የነበረው ስህተት ነው ማለት አልችልም።
መደሰትም አልነበረም። ምክንያቱም በጣም ከፍተኛ የሆነው የኢትዮጵያ ሕዝብ መሬት የለውም አልነበረውም። መሬቱ በሌሎች እጅ ነበረና እና በአብዛኛው በደቡብ በኦሮሚያ በእነዚህ አካባቢዎች የነበረውን ወጣት በነገሮች ላይ ያስተባብረው የነበረውም በአንድ መልክ በአንድ ድምፅ የኢትዮጵያ ተማሪዎች እንቅስቃሴ ነበረ። እንደ ዛሬው የተከፋፈለም አልነበረም እና ያ ነው አንድ ትልቁ እና መሰረታዊ ለውጥ ያስፈልግ ነበረ። ይህን መሰረታዊ ለውጥ የሚያመጣው ደግሞ መሰረታዊ ለውጥ በኢኮኖሚ፣ መሰረታዊ ለውጥ በፖለቲካ፣ መሰረታዊ ለውጥ በባህል ጭምር ያስፈልጋል የሚል ትልቅ አቋም የነበረው የተማሪው እንቅስቃሴ ነው። ያ ነበር አብዮት ማለት ያ ነው። ጋሼ አሁን የተዋጋለት አብዮት ወይም ደግሞ ያኔ አብዮቱ እንቅስቃሴ ውስጥ ሆነ ያኔ የተደበደባችሁትም ምን ያላችሁትም ለዛ ነበር አይደለ? ያ አብዮት ፈነዳና መንግስት ተቀየረ። ሲቀየር የምር ያሰብከው ሶሻሊዝም መጣ? የምር ያሰባችሁት መንግስት መጣ ወይስ እንዴት?